ታሪኩ የሚጀምረው ጆ የሚባል ሰው ሆስፒታል ውስጥ ሬሳ እየገፋ እናያለን። የሞተችው ልጅም ታዋቂ የስፔን ዘፋኝ አና ፍሪትስ በማይታወቅ ሁኔታ ሻወር ስትወስድ ነው። ከሷ አጠገብም ሌላ የሞተች ሴት አለች። ፊቷን ይገልጥና ፎቶ ያነሰዋል። ያነሳውንም ፎቶ ለጓደኛው ኢቫን ይልክለታል። ኢቫንና ሆቢ ወደ ጓደኛቸው ሆስፒታል ይሄዳሉ። ኢቫንም እንዴት ነው የልጅቷን ሰውነት በደንብ አየኸው ሲለው፣ ጆም አዎ እንደውም ሬሳው እስከ ነገ ድረስ እዚሁ ነው የሚሆነው ይለዋል። ኢቫንም ሄዶ ገለዋን ለማየት ይጓጓል። ጆንም እንዲሄዱ ይጠይቀዋል። ሆቢ ግን ይሄ ጥሩ አይደለም ይላቸዋል። ከዛም ሶስቱም ወደ ሬሳው ክፍል ይገባሉ። ጆም ከገቡ በኋላ አንድ የአሮጊት ሬሳ ከፍቶ ፕራንክ ያደርጋቸዋል። ከዛም እቺ አና አይደለችም ሚልና ወደ እሷ ይወስዳቸዋል። ልክ ጆ የአናን ፊት ሲገልጥ ኢቫን እስከ ወገቧ ይገልጥና ደረቷን ይነካካል። ሆቢንም እንዲነካ ይነግረዋል። ለእነዚህ ሰዎችማ ሲኦል ነው የተዘጋጀላቸው። ከዛም ከሬሳው ራቅ ብለው አደንዛዥ እጽ ይወስዳሉ። ኢቫን በልጅቷ ሰውነት ተመስጦ ሄዶ ሙሉ ሰውነቷን ይገልጣል። አና ራቁቷን ነች። ኢቫን አንድ የሚያስጠላ ሀሳብ ያመጣል። ሆቢና ጆ ሲወጡለት ኢቫን የአናን ሬሳ ይደሰትበታል። ከዛም በዚህ ሀሳብ ያልተስማማው ሆቢ ከዚህ መውጣት እንደሚፈልግ ይነግራቸዋል። ጆ ግን ስንጨርስ አብረን እንሄዳለን ይለዋል። ኢቫን ልጅቷን የሚያደርገውን አድርጎ ይጨርሳል። አሁን የጆ ተራ ነው። ሄዶም ልክ ከሷ ላይ ሲወጣ አና አይኗን ገለጠች፣ ግን ሙሉ ሰውነቷ ፓራላይዝ ሆኗል። መንቀሳቀስ አትችልም። ጆ እንደተነሳች ሳይ በጣም ጮኸ። ከዛም ወደ ክፍሉ እየሮጡ ይገባሉ። ሆቢም ሄዶ አናን እንድትረጋጋ ያደርጋታል፣ ውሃም ይሰጣታል። ምን ማድረግ እንዳለባቸውም ይጠይቃቸዋል። ኢቫንና ጆ ግን በጣም ጨካኝ ናቸው። ሆቢን ጠሩትና ያደረጉት ነገር ከታወቀ እስር ቤት እንደሚገቡ ይነግረዋል። ሶስቱም እየተጨቃጨቁ የሚመጣ ሰው ኮቴ ይሰማሉ። ቶሎ ብለው መብራቱን አጥፍተው አናን ሸፍነው ይደበቃሉ። ሌላ ዶክተር ሬሳ ይዞ ይመጣል። አና ድምፅ ለማውጣት ትሞክራለች፣ ነገር ግን ምንም ኃይል ስለሌላት ድምፅ ማውጣት አልቻለችም። ዶክተሩ ይወጣል። ሆቢ ወደ አና ይሄድና ያረጋጋታል። ኢቫን አንድ ሀሳብ አመጣ። ወይ እሷን አትርፈው እስር ቤት ይገባሉ፣ ወይ ደግሞ እሷን መግደል እንዳለባቸው ይነግራቸዋል። አና እንደ ሞተች ነው ሰው የሚያውቀው፣ ብንገላት ማንም አይጠረጥርም ይላቸዋል። ሆቢ ግን በሀሳቡ አልተስማማም። አልጋውን እየገፋ ሊያስወጣት ሲል ኢቫን ይዘዋል። ሄዶን በሩን ሊከፍት ሲል በሩ ተቆልፏል። ጆ ቁልፉን ውጭ ረስቶታል። ሆቢ መጮ ጀመረ። ነገር ግን ኢቫን ሊያስተው ሲሞክር ሁለቱም መደባደብ ይጀምራሉ። ኢቫን ሆቢን በጣም ይመተዋል። በመታው ሰዓትም መሬት ላይ ይወድቃል። ሄዶም ላደረገው ነገር ይቅርታ ይጠይቋል። ሆቢ ግን ጭንቅላት ውስጥ ደም እየፈሰሰ ነው። ኢቫን ሆቢን ይዞ ወደ ሌላ ክፍል ገባ። ከደቂቃዎች በኋላ ሌላኛው ዶክተር ክፍል ውስጥ መጣ። ኢቫን ቶሎ ብሎ የአናን አፍ እንዳትጮ ሸፈነው። በዛው ሰዓት ጆ እዚህ በአጋጣሚ እንደተቆለፈበት ለዶክተሩ ይነግረዋል። ዶክተሩ ያምነዋል፣ ግን የአናን ሬሳ ማየት ፈልጋለሁ ይለዋል። ጆ ግን አዋርቶ እንዲሄድ አደረገው። ኢቫን ሆቢን ሄዶ ያየዋል፣ ግን ይሄ ጥሩ ሰው ይሞታል። ሁለቱም ይደነግጣሉ። በዚህ ሁሉ ነገር ዋጋቸውን እንደሚያገኙ ያወራሉ። ኢቫን ወዲያውኑ ሌላ ሀሳብ ያመጣል። የጓደኛቸውን ሬሳ እዛው እንዲያደርጉት ይነግረዋል። አና ይሄንን ስትሰማ ትደነግጣለች። ቀስ ብላም ይሄንን ነገር ለማንም እንደማትናገር ታወራለች። ጆ በሀሳቡ ይስማማል። ኢቫን ጠንከር እንዲልና የሚያደርጉት ነገር ህይወታቸውን እንደሚወስን ይነግረዋል። አናም ለፖሊስ ሁሉንም ነገር ትናገራለች፣ በህይወት መቆየት የለባትም ይላል። እያወሩ ሳለም አና ለመንቀሳቀስ ኃይል አገኘች። ካልጋው ወርዳ ከሆቢ ኪስ ውስጥ ስልክ ታወጣለች፣ ግን ኢቫን ይመጣና ይቀማታል። አናም ለአባቷ እንደደወለች ትነግረዋለች። ኢቫን ችግር ውስጥ እንደገቡ ይረዳል። ተደናግጠውም አናን ወደ ሌላ ክፍል ይዘው መሄድ ጀመሩ። በዛ ሰዓት አና የደወለችው ስልክ ይደወላል። ጆ ወዲያው የአናን አፍ ይዟል። ኢቫን ስልኩን ሲያነሳው ኔትወርክ የለም ነበር። ወዲያው ዘጋው። አና ኢቫንን ትሰድበዋለች። ሄዶ ለዚህ ድርጊቷ በጥፊ ይመታታል። ኢቫንም እንደዚህ ከሆነችማ ለፖሊስ ታመለክታለች ይላል። ሁለቱም እሷን ለመግደል እቃ ያዘጋጃሉ። አናም ጆን ለማናገር ጀመረች። ለማንም እንደማትናገር ኢቫንም እንኳን ለእኔ ለጓደኞቹም የማይራራ ገዳይ ነው ትለዋለች። ጆ ግን እምቢ ይላታል። ከዛም ጆ አፏ ላይ ፕላስተር ይለጥፍባታል። ኢቫን ወደ ውጪ ወጥቷል። ጆ ደግሞ የሆቢን ደም ይጠርጋል። አና ቀስ ብላ አፏ ላይ ያለውን አነሳችው። ከዛም እግሯን ፈታች። መሬት ላይም ሆና እንደ እባብ መሳብ ጀመረች። እሷም ኢቫን ከመመለሱ በፊት ወጣች። ሲገባም የለችም። ሁለቱም ተደናገጡ። ሊፈልጓት ወጡ። አናም ወደ ሊፍቱ ሄደች። ነገር ግን ኢቫን ያዛት። እሱም ባለው ነገር በሙሉ እንሰራት፣ ምንም መረጃ ሳናስቀምጥ እንግደላት አለ። ጆ በጣም አዘነ። ኢቫንና ጆም ጨርቅ ይዘው አፈኗት። እሷም መንቀሳቀስ ታቆማለች።
ትሞታለች። የነበረችበት አልጋ ላይ ያደርጓታል። የሆቢን ሬሳ ቆሻሻ መጣያ ውስጥ ያደርጉታል። ጆ የአናን ሬሳ አጽድቶ በጨርቅ ሸፈናት። ከሌሎች የሬሳ አካል ጋር አብሮ አደረጋት። ጆ እቃውን ሰብስቦ እየጠበቀው ሳለ አና በህይወት እንዳለች ያያል። አና ታስላለች። ጆ ጠጋይልና እንደ ሞትሽ አስመሲ፣ እኔ ግን ምንም አላደረኩሽም ይላል። ኢቫን ይመጣል። መጥቶም ፊቷን ገልጦ ያየዋል። ከዛም ሸፍኗት ይወጣሉ። ልክ ሊፍቱ ጋር ሲደርሱ ኢቫን ዋሌቱን ቼክ ሲያደርግ ክሬዲት ካርዱን እንደረሳ ያያል። ተመልሰው ሲገቡ በሚያሳዝን ሁኔታ አና ቆማ ያያሉ። ኢቫንም ጆ እንደከደው ይረዳል። ከዛም ወዲያው ጆን ያንቀዋል። ለምን እንደዚህ ታደርጋለህ? ከዚህ በኋላ እስር ቤት ብንገባ ምንም አይመስለኝም እያለው አና መቀስ ይዛ መታ አንገቱን ተወገዋለች። ሞተ። ጆም ለምን እንደዚህ ያደረግሽ ሲላት አና ምንም ሳትል 2 ጊዜ ጆን ልቡ ላይ ተወገዋለች። አናም ራቅ ብላ በደም ተለውሳ ቁጭ አለች። እሷም በቀሏን ተበቀለች። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ሰናይ ጊዜ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ።